ቸር ሆይ ናና ቸር ሆይ አማኑኤል ናና ቸር ሆይ በከብቶች ማደሪያ ቸር ሆይ በዛች ትንሽ ግርግም ቸር ሆይ ተወልዶ አዳነን ቸር ሆይ ጌታ መድኃኒዓለም ቸር ሆይ እልል በሉ ሰዎች ቸር ሆይ ስብሐት ለእግዚአብሔር ቸር ሆይ በአርያም በሉ ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ አማኑኤል ናና ስለ መዝሙሩ የመዝሙሩ ባለቤት ልዑል አምላካችን እግዚአብሔር ስሙ ይከበር የተመሰገነ ይሁን። አሜን አሜን። በእውነት ወለተ ማርያም ዘምሪ ከተመቸሽ። እኔ አልተመቸኝም። የምሳሌ ጥድ ነው። እሺ እግዚአብሔር አበርታሽ። ቤተሰብ ሰላም ብያለሁ። እንኳን ዘምሪ አንቺ ዝማሬ መላክ መስቀል መሰልሽ። እንኳን ሰላም መጣሽ። አሜን። እንኳን ሰላም መጣችሁላችሁ። እንኳን ሰላም መጣችሁ። ወለተ ገብርኤል እና ወለተ መስቀል ዝማሬ መላእክት ያሰማልን። አሜን አሜን አሜን። ለሁላችንም ዝማሬ መላእክትን ያሰማልን። እስኪ እንወያይ ከተሞክራችሁ ጥያቄ ምናምን ከንጠያየቅ። ወለተ ማርያም አለች አውቄሻለሁ። ወለተ መስቀል ያወኩሽ ኮሜንት ላይ እንዴት ነው ድምጻችን የሚለይበት ምክንያቱ? ድምጻችሁ እዚህ ደግሞ ይለያል። ማኛ ነው በእውነት ግን በጣም ነው እንትን የሚለው የሆነ በቃ እንዴት ትላለሽ ይጨንቃል። ለካ ወደ አይደለም ላይቭ ላይ ያልሆነ የሆነውን የሚቀበጣጠሩት የሚያወሩት እኛንቱ ነው። በስላሴ ሰው አዎ ወደው አይደለም እሱማይ ግን ያስተጋባብኛል። ምን ማለት ነው? ከመቅረቡ የተነሳ አጠገቤ እየመሰላችሁኝ ዞር እያልኩ አጠገብሽ ነን። እኔ እያየሁሽ ነው በነገራችን ላይ። ጎበዞች ታብታብ አድርጉላ። አዎ ታብታብ ሼር ላይክ እንዴ ነው የሚባለው? ወለተ ማለት ቪዲዮ ላይ አሁን ላይቭ ላይ ካለሽ ታብታብ ሲያደርጉ ወደ ብዙ ሰዎች ያዳርሳል። እንደዛ ነው እንዴ? እንደዛማ ከሆነ ታብታብ አድርጉ ወገኖቼ። ደግሞ ድምፅ አይወድም። አንኳኳም ሚውት አድርጊልኝ። አንኳኳ እየረሳሁት እንዳላንኳኳ። እንዴት ነው እንዴ? ድምፅ አይወድም ሌላ ድምፅ ሲገባ? አዎ እንደዚህ ቻቻታ ምናምን እቃ መንኳኳት አይቻልም። ድምፅ ማቲዎች ጫጫታ ሆነ የህፃናቶች ምናምን ጫጫታ እንደዛ የለም። ይወድ ህፃን ልጅ እኔ ጋር የለም ህፃን ልጅ እንደዛ ህፃን ልጅ እኛ ይናፍቀናል የለንም። እና ርዕሱና እኛ ውስጥ ያለ ነው እኮ